ካኖ የምትባል ከተማ ውስጥ 15 ቀን ከቆየን በኋላ ከ6 ሰዓት የባቡር መንገድ በኋላ ሶኮቶ ወደምትባል እዛው ናይጄሪያ ውስጥ አንዲት ከተማ ደርሰናል። እግራችን ከመግባቱ የሰማነው የሚደንቅ ባህል አለ። አንድ ወንድ ለአንድ ሴት በፍቅር ያሉ ጥንዶች እሷም ወይም እሱ ቢፈሱ በጣም ነው የሚመቸኝ። ፍቅር እንደተገላለጹ ወይም እወድሻለሁ አፈቅርሻለሁ እንደማለት ይገለጻል ነው የተባልነው። ተፈሱ ማለት ነው። ቢያሩ ሊጋቡ ነው ማለት ነው። ጥያቄውን ለእናንተ ትቻለሁ። መስፍን ይሻላል ለመጋባቱ ይሻላል ፊቱ ነው። ስለዚህ ለሐል ጋሻ በራ የሚባሉ ሰፈር አይናቸው ያው ቃሉን ስለጠራው ይቅርታ ከባድ ቡዳ ነበሩ ሰፈራችን ውስጥ ያዩት መቼም አይደንም የታወቁ ናቸው። አንድ ቀን ገላህን እየታጠብክ ግቢ ውስጥ በር ከፍቶ እንደ ድንገት ሰተት ብለው በቃ አለቀለት ይሄ ልጅ አከተመለት መሞቱ ነው አልጋ ላይ መውደቁ ነው ሲባል በግልባጩ እሳቸው ሆስፒታል ክሊኒክ ለክሊኒክ አንዴ ወደ ላይ አንዴ ወደ ታች እያላቸው ትዝ አይልህም ሲመረመሩ በምግብ መመረዝ መርዝነህ እውነት መርዝነህ አንተም በሉ በቃ ተመረዙ። በስንት ስቃይ አይደል እንደ ተረፉት ትዝ አይልህም መስፍን? ድርቀቱ ተወ? ሆድ በጣም ይደርቅ ነበር ተወ? እንዴት ነው? የሆነ ቀን ከሽንት ቤት ስትወጣ ልጠራህ ወደ ቤት እየገባው ከሽንት ቤት ወይን መክፈቻ ይዘህ ስትወጣ ይቻላል። ምን ሊያደርግልህ ነው ያስከው? ወይን መክፈቻው ምን ሊያደርግልህ ነው ያስከው መስፍን? ጉደር በሽታ ይሳቅ። እልህ ከሆነ ይከራል፣ ዙሩ ይከራል መስፍን፣ ዙሩ ይከራል። ዙሩን አታክርረው መስፍን፣ ዙሩን አታክርረው። 300 ሳይቃጠል በቅጠል ተናግሬያለሁ። ሙታን አይ መስፍን እውነት በጣም የሚመችኝ ቲክታክ መንደር በጣም ከሚያስቁኝ ሰዎች የመጀመሪያው ልጅ ይሄ ልጅ ነው። በጣም እስካሁን ድረስ 300 ብሩን አልሰጠውም። በቪዲዮ ሁሉ ፕሮሞሽን በሉት መስፍን ያለው ግን የወይን መክፈቻ አስቧል።